ምናልባት እዛ ጋር 80 ሰው ከነበረ 70 ሴቶች ናቸው 10 ናቸው ወንዶች ለጌታ ነገር ቅርበታቸው በጣም ከባድ ነው ይገርመኛል እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት ነፃ ለመውጣት ወንዱ ብሎ ነው የሚቆም ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብሎ ይመጣሉ ይመታላቸዋል ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመለሰ ወዳተን ያው ለጌታ ቤት ስራ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሶ ወርቃቸውን የጣት ቀለበት ምና እምትሰጡ ሲባል ላታርጋ የጆን ቀለበት ሰጣት ባለቤት ሰ የጋብቻ ቀለበታችንን ይታረክሽው ኢላል ዛጋን ለጌታ ቤት ስራ በጣም ልብ ተነሳስቶ ሰጠውት ስል ያምሻል እንደ አንቺ ኢላል እግዚአብሔር ይሁን ደቀ መዛሙርቱን ያገለግሉ ሴቶች ኢየሱስን በገንዘባቸው ሲያገለግሉ የነበሩ ሴቶች ይሁን እኔ እንደውም 12 ደቀ መዝሙር ወንድ እኔ እየገረመኝ ነው ያለው ለምን መሳ ቆይ ስማኛ ይሁን እግዚአብሔር ሰው 12 ደቀ መዝሙር ወንድ ነው እግዚአብሔር ሰው 12ቱም ሞተ ሲባል ወደ እርሻው ወደ አሳ ማጥመዱ ወደ ኤማውስ ምናምን ላጥ አለ እነዛ ማርያም ያቺኛይቱ ማርያም አጋንንት ያወጣላት ሶሎሜ እነሱ ግን ይኸውልህ መሞቱን አውቆ የተቀበረበትን ተከታትለው አይተው ሽቶ ይዘው ስማ በህይወት እያለ አይደለም የሞተውን ለመቀባት አንተ ሴቶች እስከ መጨረሻ እኮ የሚከተሉ እነሱ ናቸው ያ ብቻ መሰለ እንዴ ትንሳኤውን መጀመሪያ ሄደው ያወሩ ለራሳቸው አንኳክተው ሄደው ተነስቷል ብለው የተናገሩ ሴቶች ናቸው እግዚአብሔር ምስክሬ ነው እኔ በጣም ነው መደነቀው ባይቶች በለማ በቃ ቀድሚያ ናቸው ያባታቸው ቤት ፓስተሮችን ለማገልገል አገልጋይን ለማገልገል ከልብ ነው የሚሰጡት በእውነት እኮ ነው ክብር ሁሉ ለኢየሱስ ይሁን አሜን አሜን ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው ምንም አታም ውበት አይኖራትም ወንድ ብቻ ቢሆን ሰደቃ በቃ